ይህንን የኤክሴል ትሪክ ካወቃችሁ በእርግጠኝነት ስራችሁ አሰልቺ አይሆንም ማለት ነው። ይህም ትሪክ ምንድነው? ለምሳሌ እንደዚህ አይነት ዳታ ካላችሁ ባዶ ቦታ ካላችሁ እንደዚህ አይነት ባዶ ቦታዎችን እንደዚህ ሴሌክት እያደረግን ወይም ደግሞ እየወተትን እንደዚህ በመንሞላበት ጊዜ በጣም ጊዜ የሚፈጅብን ነው የሚሆነው ማለት ነው። ጊዜ ይፈጅብናል ማለት ነው። ስለዚህ እንደዚህ አይነት ችግሮችን ለመቅረፍ በጣም ቀላልና ወሳኝ የሆነ አንድ ትሪክ አለ። ይሄኛውን ለማድረግ እንዳለ ዳታችንን ሴሌክት እናደርጋለን ማለት ነው። ኮንትሮል ኤ በማድረግ ዳታችንን ሴሌክት እናደርጋለን። ሁሉንም ሴሌክት ካደረግን በኋላ ኢስ ኢኳል እንላለን። ኢስ ኢኳል ካልን በኋላ ይሄኛውን እንመርጥለታለን ማለት ነው። ይሄኛውን ከመረጥንለት በኋላ ኮንትሮል ኢንተር እንላለን ማለት ነው። ኮንትሮል ኢንተር በምንልበት ጊዜ እንደምታዩት ሁሉንም ዳታዎቻችንን ሞልቶልናል ማለት ነው በቀላሉ። ስለዚህ በዚህ መልኩ መሙላት እንችላለን። ቴንክ ዩ